የሀሳብ ልዩነት ሊኖርን ይችላል። የሀሳብ ልዩነት ብቻ ሳይሆን የፍላጎት ልዩነትም እኔ በእንደዚህ አይነት ነገር ብኖር፣ እኔ ደግሞ እንደዚህ ብሆን፣ እኔ እንደዚህ አይነት ሀሳብ አለኝ። ብዙ ሀሳቦች አሉ። ብዙ ልዩነቶች የሚለያዩ ነገሮች አሉ። ግን በሀገር ጉዳይ ላይ በሀገር ህልውና ላይ አንድ ነን። ኢትዮጵያ ናት። የግርማ የከሌ ኃይል በሀገር ህልውና ላይ ማለት ነው። በሀገር ህልውና ስንመጣ ያከሌ ነው የሚባል እንደዚህ አይነት ድርድር አላውቅም። ማንም ቢሆን ማንም በሀገሩ ህልውናና ጥቅም ላይ አይደራደርም። አንድ ነው። እውነቱን ነው የምናገረው። ምክንያቱም ኢትዮጵያ ወደብ ያስፈልጋታል። በቃ አለቀ። ነጥብ። በማን ምክንያት፣ ለምን ምክንያት፣ ምን ስለሆነ፣ እንዴት ስለሆነ የሚባል ነገር የለም። ኢትዮጵያ ባህር በር ያስፈልጋታል፣ ግዴታ ነው። አሰብም የኛው ነው፣ ባህር በርም ቀይ ባህርም እንዲሁም ብያለሁ። እንዲሁም በሰላም ከሆነ ሌላ አላስፈላጊ ነገሮች ከሌለ በቀይ ባህርና በስምምነት ሁላችንም እኩል እንጠቀማለን። ምክንያቱም አንድ ሰው ሲበላ አንድ ሰው የሚራብበት ምክንያት የለውም። እኔ እየበላው አጠገቤ ያለው ጓደኛዬ ሲራብ አላየው፣ አብሬ እበላለሁ። ያለኝ እኩል እንበላለን፣ እኩል በቃ ባለው ነገር እኩል እንካፈላለን። ያንን ያሰብኩትኝ ነው። አላስፈላጊ ነገር ካለ ኤርትራን እንዳለ እናጠቃልላታለን ነው በቃ። ከማበላይ ነው እሱ። ኤርትራ ከማበላይ ናት። እስኪ ሱዳንን እኮ አትበልጥም ነው ሱዳን። ኧረ እንደውም ትልቅ ሀገር ነው የጠራሁትኝ እኔ። እዛች ጋር ሶማሌን አታክልም። ሶማሌላንድን ሳይጨምር የምሬን ነው የምለው። ተከባብረን የሚያስፈልገንን ነገር በአግባቡ ይሰጠናል። አያስፈልግም የሚባል ከሆነ ኢትዮጵያ ተዋጊ ናት። ኢትዮጵያ ወደኋላ አትልም። ኢትዮጵያ በሀገሯ ድርድር አታውቅም። እኔ እንደዚህ አይነት አንድ ቀን ተደራድሬ አላውቅም በኢትዮጵያ ህልውና። ኢትዮጵያ ትዋጋለች። ቀጥታ የእውነት ነው የምለው፣ ቀጥታ ወደ ቀይ ባህር እንደዚህ አይነት ቀልድ የለም። የ16 ዓመት ወታደር እያሰለጠነ ነው። ለምን 10 ዓመት አይገባም? ቀይ ባህርን ማስመለስ ግዴታ ነው። እኔ በዚህ ላይ አልደራደርም። ብዙ ቦታ ላይ ምንድን ነው የ4 ዓመት የ5 ዓመት ልጅ እናሳድጋለን። አሳድገው ወታደር ነው የምናደርገው። በሀገሬ ላይ ያልደራደርም። እርግጠኛ ሆኜ የምናገረው ነገር እዛ ለምን አናልፋትም? ለምን አልሞትም? እዛ የምሬን ነው። ቀጥታ ቀይ ባህር በእጃችን ትገባለች። እኛ በእንደዚህ አይነት ነገር ላይ ልዩነት የለንም። በአገር ህልውና ላይ ልዩነት የለንም። አልሰማም። በእንደዚህ አይነት ነገር ላይ አልሰማም። መስማ የለኝም። የምሰማው ግን ክፍት የሚሆነው ግን
በስምምነት የሚመጣ ነገር ኦኬ የሚባል ነገር ላይ እሺ የሚባል ነገር ላይ ክፍት ነው። ይኸው ሰማሁ፣ በዚህ ላይ ሰማሁ። በስምምነት ላይ በፈቃደኝነት የሚሰጥ ነገር ነው። ከፈቃደኝነት ውጪ ከሆነ በጉልበት እችን ያክል የሚያመጣ ነገር የለም። እችን ያክል ማንም ከማንም በታች ሁማይነሱ እሱ ማንም ወደሚከለክል ወደሚያስፈልገናል ያስፈልገናል። ኢቱዩ ካኒና ሀሳው በርባዴ ማስምት ፈካት ኡላ ገላና ካን ቀምኔ ቢማን ቢያ ከመት ኡላ ገላና ግዴታን በርባችስ ቢያ ሀመ ከነገው ባኔ ኢትዮጵያ ሀመ ከነገው ቀባኔ ኡላ ገላናን ቀባ ኤርትራን ሀመ ተነጭቱ ሳቴ ኡላ ገላና ወጭ ኢቱ ኢሽኒ ኢቱ ፈየደም ቤቱ ይወጡ አከት ፈየደሙ ቤቱ ኑት ተጋሲሳ ያለ አከት ፈየደሙ ህምባንቲ ህንገንቲ ግዴታ ሽት